አልከፍልም የቤት ኪራይ ምን ያመጣሉ ቤተ እግዚአብሔር የምትሰራኝ ስራ ቆይ እንደዛ ልልፈልግ አይደለም ለሰለሞን ሰጥቼው አንድ ደቂቃሽ መልሼ ልደውልሎት ምን አሉ ማዘር ቆይ አንተ መቼ ዕለት ቤት ኪራይ ክፈል ብዬ ብር ሰጥቻለሁ ነበር እንዴ ምን አደረኩ ብሩ ባለፈው አልነገርኩም ለካ በእናት መንገድ ላይ ሳልፍ ያረጋን የእርዳታ ድርጅት አይቼ በእናት ነገ መውደቂያችን አናቅም ብዬ በእናት አሳዝነውኝ ነው ከመቼ ጀምሮ ነው አንተ የምታዝነው ቆይ 10 ብታዝን እንደው የቤት ኪራይ ብር አንተ ተጣለ ታዲያ ምን አግብቶኝ ነው የምሰጣችሁ እኔ አሳዝነውኝ በእነሱ ስም ጠጣውበት በቃ ነገ መውደቂያችን አይታወቅም ብዬ እና ላረጋን አዝኜ ጠጣው ነው ያልከኛለው ሰለሞን ኧረ አንተ ምንድነው የምትጮህ በእናት ሰላቤት ነው ሄዶ በክተራ አይደል በቃ በጉር ሰልቦ ይምጣን ሸጧል እንዴ ይከፈላል ምንድነው የምታከብደው ነግቢ አንቺ ደግሞ በእናት ኧረ ዛሬው እኮ ነገር አይወራም ኧረ ጉደን ኩላችሁ ምን ሆነ ነው አንተ ኧረ በእናት በግ ሰልባለሁ ብዬ ውሻን ሰልብ መሰለ ምን ያረጋል ውሻ ቆይ በክተራ እርፍ ያንተን በግ ነበር ቤት ኪራይ ለመክፈል የተማመን ነው አሁን ጎዳና ወጣን እንኳን ደስ አለ ሰለሞን ቆይ አንተ ውሻና በግ ለይታለ አታውቅም እኔ በእናትህ ተያዝኩ አልተያዝኩ ሰቀቀን ውስጥ ነበርኩ በእናትህ ግን ለበጎ ነው ቲክቶክ ላይ ልደቷ ነው ብለን አንበሳ እናስወርዳለን ወይ ደግሞ ለቤት ኪራይ ከሆነ እኔና ሰለ ጌም እናዘጋጅና እንጮታ ቀጠሮ ደና ጊፍተር እንዳለው ሰው ቀጠሮ ጌም ሲላይገርበ ቆይ እንደውም አንድ ሐሳብ አለ መጣው ምን ሐሳብ አስበው እንደውም ምን አባቀላሉ አብረን አይደል እንደ ያለ ነው ሲጀመር ሰለሞን የድሮ ባሌ ነው ዛሴት በቃ እንደውም የቀጠሮ ጌም አለኝ ዜሎ ለብሼ ነው የምመጣውላችሁ አንተ ያማል እንዴ ከክብርህና ከቤት ኪራይ እሱም የቤት ኪራይ ቀጥል በቃሽ እኮ ዝም በላ ታዲያ ማስረጃ ከፈለጋችሁ ኪደንገልብ ያሳያችኋለሁ ሰላም ነው ራይድ ነህ አዎ ግባ ለምን አባቱ ነው እንደዚህ አፍጦ የሚይኝ አንገል ይሰራኝ ነው እንዴ ኧረ ሰው ያስተያየቱ ልክ አይደለም አንቆ ሊገለኝ ነው መሰለኝ ለማንኛውም በሩን ልዝጋው በሩን ቆልፈው የሆነ ነገርማ ማድረግ አለብኝ ረፍቅዝ ጀማው እንዴት ናችሁ ሰላም ነው ዛሬ ከሰው እንጣላለን እሺ በቃ ይመቻችሁ ቆይ ዘፈልከት እዚህ ጋር ሳላስከፋ ተረጋጋ ስሪያ ማንጋ ያረገኛል እንደ ጋጋ ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ ለምን ካንስል አላረገውም ይቅርብኝ በቃ ዛሬ እንግዲህ የምንገኘው ከሼፍ ፍላጎት ጋር ነው እንግዲህ ሼፍ ፍላጎት የሚታወቀው ጣፋጭ ምግቦችን በመስራት ነው እስኪ ሼፍ ፍላጎት ከከስተመሮችም ማትረሰውን አስተያየት እስኪ አንድ ነገር አንዴ ምግቡ እንዴት ነበር ምግባቸው አይጣፍጥም ሌላ ጊዜ ደግሞ ምን ሆነ መሰለህ ምግቡ ተመቸሽ ምግቦቹ አሪፍ ነበር ግን ትንሽ ጫውና ቅመም ስለበዛበት ያቅለሸልሻል አቅለሸለሸሽ እንዴ ወንድም በእናትህ አራሳ እስኪ ሼፍ ፍላጎት ምግብህን መቅመስ ለሚፈልጉ ከስተመሮቻችን እስኪ አድራሻን ብትነግርልን ኦኬ አድራሻችን ከድልድዩ ዝቅ ብሎ ሚጥሚጣ ሰፈር ቆንዶ በርበሬ ህንጻ ሁለተኛ ፎቅ ላይ ያገኙናል መጥተው ይቅመሱ እኔ በዚህ ምድር ላይ ወራት ይሆንብኛል እንጂ ያረገጥኩት ያልነካሁት ሆቴል የለም ከ1 ስታር እስከ 5 ስታር እሱ ይገርማል እንዴ 8 ስታር ድረስ ተመግቤያለሁ 8 ስታር ይባላል እቺ ምን አላት በጣም ሞደርን ሴት ነው እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው የምወደው በጣም ያስደስተኛል አትገረም ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማረግ መናገር ግን አልፈልግም ብዙ አትገረም It was at this moment that he knew he fucked up. ብራዘር አንድ የጌች የሰራው ቪዲዮ አይተዋል አይቻለሁ ውጭ ሀገር ምናምን ያለው አሁን ቀጥታ እኔ ለምን ከት ነው እናቴት ነው እኔ ውጭ ሀገር ስላልወርኩ ማለት ቀጥታ እኔ ለምን ከት ውጭ ሀገር ሆኖ ራሱ ፎቶ ይነሳና ማለት እኔ እንዳየው ፎሎ ያደርገኛል ማለት ከዛ ካየሁት በኋላ አንፎሎ ያደርገኛል ድጋሜ ሌላ ፎቶ ይነሳል ሌላ ሀገር ሄዶ ከዛ ፎሎ ያደርገኛል ካየሁ አንፎሎ ለምን ጫወትብኛል እነሱ እግሩ ቀጭን ነው እኔ እግሬ ቀጭን እጄ ነው ቀጭን እኔ አሁን ይችላል አሁን እንደዚህ አሁን እሱ ይችላል ለምን ችግራችሁ ሪንግ ላይ አትፈቱትም ሪንግ ላይ ለምን አትፈቱትም አይድረስብኝ ትጀርይ አይሆንም በጨረሻ ይኸውልሽ እኛስ ባዳ ነን
ቢያስቸግረን ቆርጠን እንጥለዋለን። አስተማሪዎች ነን እናባረዋለን። እናንተ ግን አባትየው አለ በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባልመሸ ማታ ባልኖረ ባልተኛ ብላችሁ አታውቁም? መልሼ ለዋጣው ብለሽ አታውቂም? እንደው እንደዛ አይባልም። እንደው የሁሉንም ትምህርት አልፎ ያንተን ትምህርት ብቻ ነው። እንደው የልጄን ህይወት በስተመጨረሻ አታበላሽ ብላችሁ መምህር የትኛው ልጅ የሱ ልጅ ሊበላሽ ልጅሽ ነው አይደል? አታውቂውም? አታውቂውም አይደለም 9 ወር መሸከም ልጅ ማወቅ አይደለም። ብታውቂውማ የዚህ ልጅ ህይወት የሚበላሸው በትምህርት አይደለም። እዚህ ምድር ላይ ኤግዚስት ማድረጉ መበላሸት ነው። መፈጠሩ ማደጉ አዩ ልጅ ተወለደ አይደለ? ተወለደ በልጅነት ቢቀጭሽ ማደጉ ስህተት ነው እንጂ ትምህርትማ የትምህርት ማለት ሲቀጥል ደግሞ ሌላውን ኮርሶች እንዳለ አስተማሪዎቹ ሴቶች ናቸው። ተለፋዶ ምናምን አስጨምሮ ይሆናል እንጂ እኔ በሀቅ የሚገባውን የሰጠሁት የሚገባው ደግሞ መውደቅ ነው። ጥለዋለሁ ምንድን ነው የባለፈው? እኔ እኮ አንድ ስጠየቅ 2-3 እኮ ነው 3 ምናምን የተበላሸብሽ ሌላ ኮርስ አስተማሪ አግባብቼ አስጠንቅቄ አስተካክያለሁ ነው ምንም ያንን ነገር እንዴት አልሽኝ? ምን ልየሸሸሽ በእውነት ኧረ እባክሽ ደህና አስቢበት እና ሜርሲ ምን ሻይ ቡና እንብላ ካፌ ነው ወጣን የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ ነው 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። ወይኔ ታድዬ አበባ ይሄ ሁሉ አበባ? አዎ ጋሽዬ የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም በፍጹም። ኧረ ይገባታል። እንቁ ልጅ ሆነ እኮ ነው የሰጠን። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ ግጥም ይላል። ሲንግል አረከው። ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ አበርክቷል። ምን አለ ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው አይደለም? ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁት። እንዲማ አደፍሩኝም። እኔን በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለቀ ሰዓት ልጅ ባቅበጥ እንደዚህ እንደ ጋሼ ከዚህ በላይ ምን ስጦታ አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሱንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይሙኝ። በፍጹም ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድን ነው ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን ነው ያለው። የእንስሳት መናኸሪያና ጥቅጥቅ ደን ነው። ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው። ሄጄ ወንድሞቻቸው ጋር ላገናኛቸው ማለቱ ነው። በጣም በዛ። ምን ነው ጋሼ? እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁት? እሺ ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል። በቃ ሱቆቹን እንገዛለን። እስካሁን ያመጣናቸው ስጦታዎች ይመለሱ። ለምንድን ነው የሚመለሱ? አይመለሱ። ወይኔ ተጣሉ። አባዬ ምንድነው? ተራሱ ወጣለ። ለምንድን ነው? አታስፈራሱ። አትለከኛለ። አትለሱ ምንድን? አንድ ሰው እንዳይጠጋኝ ብያለሁ። ዛሬ ማጓጓት ነው ያዛችሁት። አማዞኑ፣ ቤቱ፣ ሱቁም የኛ ነው። በሉ አሁን ሰላም ሰፍኗል። የመጣንበትን ጉዳይ አሳክተናል። ይሄው ተቀበሉኝ ጋሼ። የተወጋ ይሁንና እንላቀቃት። በሉ እንግዲህ የተዘጋጀው ምግብ በልተን እንሂድ። የምን ምግብ? ጨፍራችሁ ከሄዳችሁ መች አነሳችሁ? አሳዝንሽኝ እኔማ ስንታለ ሆድሽ መሬማ። ሙርሾ ምን ሆነ ነው ዛሬ አይደል እንደማዳምጠው መሬማን ምን ይመለከታል? እኔም እኮ በአንድ ወቅት የወንዱ መሬማ ነበርኩ። ሀቢቢ ማፊ ሙሽኪል አረቢ ሾይ ሾይ ማሉ ንገረኝ። የምትነግረኝ በአረብኛ እሰማለሁ። በቃ ቢግ ሙሽኪል
ወይኔ ሰለሞን ጉዶን ኩል ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው። በእናት ኤልሮ የቷክ እያደላሉ አይዋ ደላሉ በእናት ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናት ጎዳና እንዳልጣለች ስንቱን ኢጃዛ ቤት አሽጋ በረሃብ እንዳልቀጣች የኔ እናት በእናት ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች አይሞት ክፋት ግን በእናት ትንሽ እንዳታገለግል አንተ። እሷ ግን እንዲህ ታደርጋለች? እንደ ሃይማኖተኛ ነበር የምትመስለኝ ታውቃለህ። ማኪያ አራት አስቀይ በእናት እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር። ስኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው። የሚያይና አምላክ አየሁ ባላየ ነው ሲወል የሚልካት። ሻንጤን በቃ ልጠቀላለህ ሂጄ ባካል ልቀበላት። ምን ላድርግ ታዲያ? አራት ሂድ አንተ እና ጋንንት አይቀበሏትም እንዴ? ምን አደረከ መዘረስ? ኧረ እኔ አላምናትም በእናት የዱባይ ደላላ ናት እያልኩ ራሴ ወስጄ እሳት ውስጥ መሀል ላይ ገለጥ አድርጌ እኔን የምከታት። እንደውም ኮንስትራክሽን ነው ማሰራት በእሳት ውስጥ ምን አለ በለኝ። የስንት ሰው እንባ እኮ ነው ያለባት ሰሌ። እትዬ አስካል ግን መሞት አለባቸው በእናት። አሁን በስኳር ዕቃቸው ይቀመጣል። አንተ እትዬ አስካል ጀለስ አይደሉ? እንዴት ከሳቸው ትሰልባለህ? ቆይ ይሄ እኮ ጅልስና አይደለም ብራዘሬ፣ መስለብ ነው። MSQLEB ምናምን መስለብ። ኧረ እንደው በጦር እንዳልወጋ። ማን ነው? ሰላም ናችሁ? አለን። የምርጫ ካርድ ወስዳችኋል እንዴ? አዎ ወስደናል። ታዲያ ማንን ለመምረጥ አሰባችሁ? ገና አልመረጥንም። አልመረጣችሁም? አዎ። ታዲያ እኛ ምረጡ እንጂ ምን ፓርቲ ናችሁ እናንተ? እንዴ ምንድነው? ሴሰኛው ፓርቲ እንባላለን። እና እናንተ መርጠን ምን ነው የምንጠቀመው? እናንተኛ ምረጡ እንጂ በየ10 ሜትር ርቀቱ ፔንሲዮን ተክልላችሁ እና እናንተኛ ምረጡ እንጂ ሀገሪቷን ቺቺና ነው የምናረጋት። እና እናንተኛ ምረጡ እንጂ በነፃ ቤት ለቤት መጋጫ እናድራለን። ቆመሽ ታኛለሽ። ምርጫ ቅስቀሳ አድርጊ እንጂ በጣም አሪፍ ነው። በቃ ምንድነው? መጀመሪያ ምረጥ። ሰላም ነው እንድሜ፣ አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ ነው ይሻላል። ብታይ ፊላ ሴቶቹን ጨርሳቸው። ማነው ፊላ? ፊላን እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት። በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጥራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒ ብዬ ነው የምጠራሽ። ይሄ ልጅ ማወቋቋ ሌልሽ አማና አለልሽ ጓደኛሽ ነች? አዎ ታውቃት። አሪያና እባላለሁ። ወይኔ ስምሽ እንዳቆላመጠ አሬ። አሁን ተረኛ ፍርካስ ነው። ፍርካስ ይሄን መልስ በአራት ሰዓት ማሰደድ ተሆነ ፍርካስ ሙርሻ ያናግራል። ፍርካስ ዋንጫ አንዴ ያዘው። ሙርሾ እያናገረ ነው። ሙርሾ ገጥማለሁ እያለ ነው። አዎ ሁሉ በቃ ቪዲዮ ሰሪ ወንድ ነኝ ባይሆን እኔም ፋይት ፈልጉኝ ነው። አዎ እኔም ፋይት ሙርሾ። አዎ ፍርካስ ሙርሾ በእናትህ አንዴ ስማ ንገርልኝ ለሙርሾ ኤኒ ታይም ኤኒ ፕሌስ የትም ቦታ በያ እበላለሁ። እኔ እኮ ስቀልድ ምናምን ሰው ዝም ብዬ እንትን ነው መስሎ ገባ በያ ሌላ ዓለም ውስጥ ያለው ሰው ነኝ። ቀልድ አይደለም። ከሳቅ ጨዋታ ውጭ የከበደ ሰው ነኝ። ሙርሾ ኮንትራት ካለው ፈርም። ኮንትራት ባይኖረው በነፃ ሰፈር መጥቼ ነው የምጣላ። እበላለሁ። አታቀኝማ ሰማኝ። ሙርሾ አላወቀኝም። ሙርሾ ፈርም። ከዚህ በኋላ አፍን ስከፍት እንዳልሰማ። እያለቀስክ ነው ወደ ቤት የምትሄዱ። እያለቀስክ ጨዋታ አይደለም። ሳቅ ጨዋታ በዛ ታውቃለህ። አንተ ብሎ ማሰብ ከዚህ በላይ ይካም ነው ምናልባት ሰማይ ላይ ከዚህ ሌላ ቁንጅናን ለማየት እንዳልኩሽ በሽ ሰማይ ቤት ድልግልግ ያለ ቁንጅናማ የቀያማ ሴቶች ጋማ
ጥበብ አንቀሽቅሿት ኢትዮጵያ ብትመጣ ሰው ሁሉ ቲክቶክ ላይ መላቅጡን አጣ አሉ። ከየት ነው ደግሞ እንደው አንተ የቀንድ አውጣ የመሰልክ ልጅ የመጣህብን? እኛ ድሮ ሰው ለፍቶ ጥሮ ግሮ ትዳሩን ይዞ አይኑን ባይኑ ነበር የሚያዩ። አንተ ለፍተ ጀርባህን አጣመ የጨረቃ ቅርጽ አስይዘህ እንደው መቀመጫህን ባይን ታያለ፣ የገዛ መቀመጫህን። እሺ ይህስ የጥበቡ አንድ አካል ነው ብለን እንተውልህ። ማሻሸትና መደባበሱ ምን አመጣው የኔ ወንድም? ወይስ ሰገራ አልወጣ ብሎ እያባበልከው ነው እንዴ? አልገባንም። እሺ ይሄንን እንለፍልህ። ዋናው ሲሪየስ ጉዳይ የወንድነት ምልክት ወዴት ነው ወንድማችን? የት አለ? ወይስ ያንተ እንደ አውቶማቲክ እንትን ይገባል ይወጣል? አረዲያ ነገራችን ያፈራጭ ኩርስ በልተሻል። ታዲያ ዋንጫ ኩርስ እንደመብላት መሰለሽ? ኢማጂን ባም ያደረግ